ويني بسم الله رفتاي مكيف خلاص ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የዩቲዩብ ቤተሰቦች? ሰላም ናችሁ ሆይ? እኔ በጣም ሰላም ነኝ አልሐምዱሊላህ። ያው መጥፋት ተስማምቶኛል፣ እየጠፋሁ ነው። ዛሬ የመጣሁበት በጣም ብዙ ልጆች ስትቸገሩ የነበረበት ጉዳይ ማለት ነው። በገጠሩ ክፍለ አካባቢ ያላችሁ፣ በጠለብ ያላችሁ ልጆች፣ እንደዚሁ ደግሞ ይጋማ የሌላችሁ ልጆች፣ ወደ ኤምባሲ መምጣት የማትችሉ በተለያየ ምክንያት እኔንም በዋትስአፕ በጣም በብዛት የምትጠይቁኝ ጥያቄ ይሄንን ነገር በአሁኑ ሰዓት መንግስት በደንብ አድርጎ አስተካክሎላችኋል ማለት ነው። አልሐምዱሊላህ ለሁላችንም ነው። ይሄ ለመላው ኢትዮጵያዊ የሚጠቅምና የሚያስደስት ነገር ነው። እኔ ይሄንን ቪዲዮ ልሰራ የቻልኩት ሀታ ትላንትና 2 ልጆች ጠይቀው ነበር። ዛሬ ደግሞ ጁምአ ይህን ቪዲዮ በምሰራበት ሰዓት የሆነች እህት ደውላልኝ ነበር እያለቀሰች፣ እንዴት አባቴ ላድርግ፣ ሀገር መሄድ አልችልም፣ ኬዜ እንደዚህ ነው እና እባክሽን የምትተባበሪ ነገር ካለ መውጣት አልችልም፣ ተፍቲሽ ነው ምናምን እያለች ነበር። ታውቃላችሁ አሁን ደግሞ ሀጅ ላይ ትንሽ ትኩረት ያደርጋሉ። እንደውም ዘንድሮ ምንም ነገር የለም ማለት ይቻላል ማለት ነው። እና ይሄው ምንድነው ደግሞ አላሁመ ሶሊ አለ መሐመድ ውክልና መስጠት። ውክልና ለመስጠት የግድ ኤምባሲ ሂደን ምስክር ይዘን ከዛ ነበረ ውክልና የምንሰጠው ማለት ነው። አሁን ግን መንግስት ምን አድርጓል ማለት ነው? ስልካችን ላይ አፕሊኬሽን አውርደን በዛ በአፕሊኬሽን ተጻጽፈን አማርኛ፣ እንግሊዘኛ፣ አረበኛ አለው። እንግዲህ ሰው መቼም በቋንቋው ጽፎ መግባባት ካልቻለ የለም ማለት አይደለም። በጣም ብዙ ልጆች አሉ አማርኛ መጻፍ ማንበብ ማንችል ማለት ነው። እኔ እንኳን ራሴ እየረሳሁት ነው። በቤታችን አንድ ዝንብ ገብታለች ከትላንትና ጀምራ ኪራይ ትከፍላለች። እና ስልካችሁ ላይ አፕሊኬሽን አለ። ያንን አፕሊኬሽን ታወርዱና ውክልና መሙላት ትችላላችሁ ማለት ነው። ክፍያውም እዛው ኦንላይን ነው የምትከፍሉት። እዛው ክፍያ የሚልሽን ብር ያስቀምጥልሻል፣ ትከፍያለሽ። አድርጌ የሚልሽን ነገር ታደርጊያለሽ። ከዛ ውክልና የሚሰጠው ሰውዬ ይሞላል። አንቺ የራስሽን ኢንፎርሜሽን ትሞያለሽ። ስምሽ እስከ አያትሽ፣ የፓስፖርት ቁጥር ምናምን ትሞያለሽ። ይጋማ አያስፈልግም። ፓስፖርት ያላችሁ ልጆች ብቻ መታችሁ ምንድነው ስልካችሁ ላይ ይሄንን አፕሊኬሽን አውርዳችሁ ውክልና መስጠት ትችላላችሁ ማለት ነው። አሁን አንድ ትልቅ ነገር የተቃለለልን በተለይ አሁን ጠለብ ለመጡ ልጆች ብዙዎቹ ውክልና ለመስጠት በጣም እየተቸገሩ ነበርና እንደዛ ማድረግ ትችላላችሁ። ያልሰማችሁ ስሙ፣ የሰማችሁ ደግሞ አሰሙ። እህቶቻችን ይሄንን እድል እንዲጠቀሙበት እናድርግ። እሺ ስልካችን ላይ ልክ እንደ ማንኛውም ኤስቲሲቢ ወይም እያንዳንዱ አፕሊኬሽን እናንተ የምትፈልጉት እንደምትዋርዱት እንደዛ አውርዳችሁ ጉዳያችሁን መጨረስ ስለምትችሉ ይሄ ነገር ለኛ በጣም አስፈላጊና ጥሩ ስለሆነ እንድትጠቀሙበት በትህትና እንጠይቃለን፣ ወይም ደግሞ እናሳውቃችኋለን። ሌላ ዛሬ ለረጅም ዓመት ኢትዮጵያ ኤምባሲ 8 ቁጥር ላይ ፓስፖርት እድሳት ክፍል ላይ ሲያገለግል የነበረ አንድ ወንድማችን ወደ አኪራ ሄዷል። አላህ ይርሐሙ ይሰክኑ ፍስህ ጀነቱ። ያው የኛን ባህሪ ታውቁታላችሁ አይደለ? ሰልፋኒዝም የራሳችንን ብቻ ብዙ እንከኖች አሉብንና ከአንድ እንከኖች አንዱ እሱም ሊኖር ስለሚችል ያስቀየማችሁ ሰው ካላችሁ የጮህባችሁ እሱ ይጮሃል። የሚጮኸው ግን በሀቅ ነው። ብዙ ጊዜ የማየው ሰልፋኒዝም ስንል እንቀደማለን ስንል ምናምን ይጮሃልና ነግሮን ህጉን ነግሮን አንሰማ ስንለው እንዲህ ነው እንደዚህ ወረቀት አምጡ ይሄ ፎቶ አይሆንም ምናምን በዛ ሰዓት
ካልተግባባችሁ ሊጮህ ስለሚችል ያስቀየማችሁ ቅር ያስባላችሁ ሰዎች ካላችሁ አውፍ በሉት። እሱ ወደ እውነተኛው ሀገር ሂዷል። እኛ አሁን አለን ተከታዮች ነን ማለት ነው። በጣም ምርጥ ሰው ነበረ ሰራሀተን። እኔ በጣም ለረጅም አመት ሳይቀየር ታውቃላችሁ። ፓስፖርት ክፍል ላይ መንግስት በየአመቱ ወይም በየ2 አመቱ ይቀይራቸዋል። እሱ ግን ለረጅም አመት ሰርቷል እና ጡረታ መውጣቱን ነበረ የሰማነው። ዛሬ ደግሞ ሙቷል ተብሎ ተፖሰተ እና እሱንም አላህ ይራህመው ይሰክኑ ፍስህ ጀነቱ። ቤተሰቦቹንም አላህ ሰብሩንና ጽናቱን ይስጣቸው። ላለው እህቱ ወንድሞቼ ይሄንን ቪዲዮ ላይክ ሼር በማድረግ ተባበሩኝ። እኔ ብዙም ከዩቱብ ተስፋ የለኝም፣ ግን እንደዚህ አስፈላጊ ነገር ሳገኝ ወደ እናንተ ይዤላችሁ እመጣለሁ ማለት ነው። እናመሰግናለን።